እንጀምር እንግዲህ ዛሬ ጀምረናል። ፓርት 1 ከመጽሐፍ ቅዱስ ጀምረናል። ከኦሪት ዘፍጥረት ጀምረን ኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ኦሪት ዘፍጥረት ምዕራፍ 2 ቁጥር 9 እንዴት ምን ይላል መሰላችሁ? ምዕራፍ 2 ቁጥር 9 እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቅን ዛፍ አበቀለ። የትኛውን ትይዙልኛላችሁ መሰለኝ? በገነት መካከል የሕይወትን ዛፍ መልካምና ክፉን የሚያስታውቅን ዛፍ አበቀለ። ሁለቱ ዛፎች ማለት ነው። ከዛ የት እንሄዳለን? ቁጥር 17 ላይ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎ ማንን ይናገራል? አዳምን ይናገራል። በደንብ ያዙ። 2:9 ላይ ምንድነው? ያ ዛፍ መልካምንና ክፉን እንዲያውቅ የሚያደርግ የሚያስታውቅ ዛፍ ነው። ያ ዛፍ 2:9 ላይ እዛ ራሱ እዛው ገነት ውስጥ የተከለው። ከዛ 17 ላይ ምን ይላል? መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ እሷን የበላ ቀን ሞትን ትሞታታለህ ይላል። ከዛ 25 ላይ ምን ይላል መሰላችሁ? አዳምና ሚስቱም ሁለቱም ራቁታቸውን ነበሩ። በደንብ ስሙ። ራቁታቸውን ነበሩ፣ አይተፋፈሩም ነበረ፣ ምክንያቱም አያውቁም ራቁት መሆናቸው። እንግዲህ አሁን እዚህ የምትይዙልኝ 2:9 ላይ ምን ይላል? መልካምና ክፉን የሚያስታውቅ ዛፍ ተተከለ። 2:17 ላይ ከዚህ አትብላ አለ። 2:25 ላይ ደግሞ ራቁት ናቸው። እነዚህ ሰዎች አስቡ፣ ራቁት ናቸው፣ ግን ራቁትነታቸውን አያውቁም፣ አይተፋፈሩም ስለማያውቁ ይላል። ስለዚህ ምንድነው? ከመብላታቸው በፊት ይሄንን ዛፍ ከመብላታቸው በፊት ምንም እውቀት አልነበራቸው ማለት ነው። ላይክ እንደ ከብት እንደ እንስሳ ነበር የሚኖሩት። እንስሳ አሁን ራቁት ነው። አሁን በእኛ እይታ እንስሳት ራቁታቸው ነው፣ ግን ራቁትነታቸውን አያውቁትም፣ ምክንያቱም ኢንተለጀንታቸው ስለሌላቸው። ይሄንን ያዙልኝና 3:1 ላይ ምን ይላል መሰላችሁ? 3:1 ላይ እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። በደንብ የያዛችሁልኝ ፕሊዝ። ተንኮለኛ ነበር እባብ። እንግዲህ እባቧ ባኢት ሰልፍ ነው ተንኮለኛ የሆነችው ስትፈጠር ነው ወይስ ተንኮለኛ አድርጓት ነው የፈጠረው? ሌላ ጥያቄ ነው። ተንኮለኛ አድርጓት ነው የፈጠረው ወይስ ባኢት ሰልፍ ራሷ ናት ተንኮለኛ የሆነችው? ራሷ ከሆነች ተንኮለኛ የሆነችው ከፈጣሪ ውጭ ራሷን ማኔጅ ማድረግ ትችላለች ማለት ነው። ተንኮለኛ አድርጎ ከፈጠራት ደግሞ እግዚአብሔር ራሱ ተንኮለኛ መሆኑን ያሳያል ማለት ነውና 3:5 ላይ ምን ይላል? ከእርሷ በበላችሁ ቀን ይላል እባብ ለሴቲቷ ምን ብሎ መለሰላት? እባብ ለሴቲቷ ከዛች ዛፍ የበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው አለ። በደንብ ስሙ። ማን ስለሚያውቅ? እግዚአብሔር ስለሚያውቅ ምን እንደምትሆኑ ከእርሷ የበላችሁ ቀን መልካምና ክፉ እንደምትለዩና እንደሱ እንደምትሆኑ። ይሄኛው ቁጥር 17 ላይ ተናግሯል ራሱ እግዚአብሔር ምን ብሎ? መልካምና ክፉን የምታስታውቁ ዛፍ አትብላ ብሎ። ስለዚህ እባብ ምን አለች መጣ? መልካምና ክፉን ታውቃላችሁ እንደሱ ትሆናላችሁ አለ። ስለዚህ ምንም ስህተት የለባትም ማለት ነው። እባቧ ራሱ እግዚአብሔር ያለውን ደግማት ነው የተናገረችው። ተንኮላ አይታየኝም። አስተምሮ ስላስተማረች ተንኮል ከተባለች አላውቅም። 7 ላይ ምን ይላል መሰላችሁ? 3:7 ላይ የሁለቱም ዓይኖች ተከፈቱ። በደንብ የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። አያችሁ፣ ቅድም ነግራችኋለሁ። ቁጥር 2 ምዕራፍ 2 ቁጥር 25 ላይ ራቁታቸውን ነው፣ ግን አይተፋፈሩም ማለት ምክንያቱም ስለማያውቁ። ምዕራፍ 3 ቁጥር 7 ላይ ምን ይላል? ዓይናቸው ተከፈተና ሁለቱ ራቁታቸውን መሆናቸውን አወቁና ተፋፈሩ። ምንም እስካሁን ስህተት የለም። እባቧ የሰራች ስህተት የለም። ምንድነው? ይሄ የእውቀት ዛፍ ነው። እውቀት እንዲያገኙ ነው ዓይኖቻቸው እንዲበራ ያደረገው እንጂ በፊት ራቁታቸው ነበሩ፣ አይተፋፈሩም። ዓይናችሁ ስለማያይ ማለትም ዓይናችሁ ስለማያይ ስላችሁ አንደርስታንድ ማድረግ ስለማይችሉ እውቀቱ ስለሌላቸው ማለት ነው። ከዛ 3:11 ላይ ምን ይላል መሰለህ? እግዚአብሔርም አለው ራቁትን እንደሆን ለአዳም ነው የሚለው። ራቁትን እንደሆን ማን ነገረህ? ከሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን አለው። አያ ራቁትን እንደሆነ ማወቁ ያንን ዛፍ እንደበላ እሱ ራሱ ያውቃል። ያንን ነው መልሶ የጠየቀውና 3:14 ደግሞ ምን ይላል? እግዚአብሔርም አምላክ እባቡን አለው ይህን ስላደረግ
ከእንስሳት ከምድር አራዊትም ሁሉ ተለይተ አንተ የተረገምክ ትሆናለህ። እባብም ነው ያለው። መጀመሪያ ምን ነበረ? ተንኮለኛ ነበረ ብሏል እኮ ሶስት አንድ ላይ። አሁን ደግሞ ሌላ እርግማን። ቅድም ተንኮለኛ የነበረው እንትኑ እርግማኑ ከየት አምጥቶ ነው ተንኮሉ? አሁን ደግሞ ተረገመ። የተረገሙ ትሆናለህ፣ በሆድ ትሄዳለህ አለ። በፊት በእግሯ ነው የሚሄደው ማለት ነው። ኢቮሉሽን ላይ ነበር ማለት እኮ ነው ባይዞ። ስለዚህ የመጀመሪያ አፈጣጠር ላይ ስህተት ሰርቷል ማለት ነው። የሆነ ታይም ላይ በፊት እንግዲህ በእግር እንድትሄድ አድርጎ ነው መሰለኝ የሰራው። እዚህ ጋር መጥተው ምን አለ? በሆድ ትሄዳለህ አፈርም ትልሳለህ አለ። ከዛ 3:14 አልኩኝ 3:18 ላይ ነው እና እሾህና አሜከላን ታበቅላለች በአንተ የተነሳ አለ። ምድር በአዳም ምክንያት የተነሳ እሾህና አሜከላ ታበቅላለች። እንግዲህ አዝራኢት ኦር ደግሞ እጽዋቶች የበቀሉት ኦር ደግሞ የፈጠራቸው ዕለተ ማክሰኞ ነው፣ ዕለተ ሳሉስ ማለት ነው። እንግዲህ አሜከላና እሾህ ዕለተ ሳሉስ አልበቀሉም ማለት ነው። አዳም ከተሳሳተ በኋላ ነው ያበቀለው ይሄ እሾህና አሜከላ ምድር ላይ ሉኪት። ስለዚህ ፍጥረትን አልጨረሰም ማለት ነው። ዘፍጥረት በ6 ቀን አልቋል የተባለው ውሸት መሆኑን ነው የሚያሳየው እዚህ ጋር። እሾህና አሜከላ እንግዲህ በራሳቸው ባይተሰልፍ አይደለም። ምክንያቱም እጽዋትና አዝርዕትን እዚህ በዕለተ ማክሰኞ ፈጥሯል ብሎ ስላስቀመጠ ራሱ ማለት ነው። እንደዛ ይላል። 3:23 ላይ ደግሞ 3:23 ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘበትን መሬት ያርስ ዘንድ አለ። ምን አደረገ? አዳምን አስወጣው ከኤደን ገነት አስወጣው። እስካሁን ያየነው እንግዲህ በደንብ አይታችሁታል ብዬ ተስፋ አደርጋለሁ። ይሄ የበለሱ መልካምና ክፉን የምታስታውቅ ናት፣ እንዳትበላ አለ። ምክንያቱም ከዚህ ከበላ ቀን ብሎ ሀሳብ አስቀምጦለታልና ማለት ነው። እና ባይዘው እሱ ጋር ሳንደርስ አንድ 22 ላይ በጣም ክፋቱ የምታየኝ እዚህ ጋር ነው። እግዚአብሔር ክፋት 22 ላይ 3:22 ላይ ምን ይላል? እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ። ቅድም እባቧ የተናገረች ማለት ነው። ቅድም እባቧ 3:5 ላይ ተናገረች። ከኛ እንደ አንዱ ሆነ፣ አሁንም እጁን እንዳይዘረጋ ሉኪት በደንብ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ይሄ በጣም የሚያስጠላ እንትን ነው። ይሄ ክፋት፣ ምቀኝነት ሲሪየስ ነው። ሁሌ ዘፍጥረትን ሳነብ ማለት ነው ስለዚህ ስለ ሕይወት ዛፍና ስለ እውቀት ዛፍ እንትን ስል ሳነሳ በጣም ነው የምናደደው ነው። እንግዲህ ያንን በፊት ምንም ራቁት ሆኖ እንኳን ራቁትነቱን እንዳያውቅ ተደርጎ ራቁት ሆኖ እየኖሩ እንደ ከብት እየኖሩ አይናቸው እያየ ግን ማስተዋል እንዳይችሉ ተደርጎ ነው የተሰሩት። ከዛም ደግሞ እውቀትን ክፉና መልካም የሚያስታውቅ ዛፍ ደግሞ እንዳትበላ ተባለ። ምክንያቱም የበላ ቀን እውቀቱ ስለሚመጣለት እና ሲበላ ደግሞ ተናደደ። እንግዲህ ተናዶ ምን አለ? ከኛ እንዳንዱ ሆነ ነው እውቀቱን በማግኘቱ ከኛ እንዳንዱ ግን አለ እንደኛ ደግሞ ዘላለማዊ ሕይወት እንዳይኖር ባይዘው። አሁን እዚህ ጋር አንዳንድ የክርስቲያን ኢንተርፕሬሽኖች ወይ ደግሞ ሚኒንግ የሚሰጡት ትርጉም እንሰጣለን ብሎ የሚያስቡት ከኃጢአቱ ጋር ዘላለም እንዳይኖር ነው አይደል? መጽሐፍ ቃል በቃል እውቀትን በማግኘት ከኛ እንዳንዱ ሆነ፣ ስለዚህ ዘላለም እንዳይኖር ነው የሚለው። ዘላለም እንዳይኖር ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም እንዳይኖር ከኤደን ገነት አስወጣው። ከዛም መንገዱን ወደ ኤደን ወደዛች ዛፍ ሕይወት ራሱ የሚወስደው መንገድ ይላል በክሩቤልና በሚገለባበጥ የነበልባል ሰይፍ አጠረ መንገዱ። ሉኪት በደንብ ይሄ የሚያሳየው እስካሁን እዚህ ጋር የእባብ ጥፋት አይታይም። የራሱ ችግር ነው እዚህ ጋር የሚያሳየው፣ የእግዚአብሔር ችግር ነው የሚያሳየው። እዛ ጋር የሕይወት ዛፍና የሕይወትና የእውቀትን ዛፍ አበቀለ፣ እዚህ ጋር ደግሞ አትብላ ትሞታለህ ያለ፣ እዛ ጋር ደግሞ በልቶ አይ ልክ እንደኔ ሆነሃል አለ። ከዛ ደግሞ ይሄንን በልተን እንደኔ ደግሞ ዘላለም እንዳትኖር ብሎ አባረረው። ከየት ነው አባረረው? ይህችን የመጨረሻውን የሚያዙልኝ ከኤደን ገነት። ምክንያቱም ከዚህ ቀጥሎ ያለው ደግሞ ኤደን ገነት ውስጥ እንትን ማለታቸው ራሱ ሌላ ሀሳብ ይዞ ስለሚመጣ ማለት ነው። ወደ ሁለተኛ ምዕራፍ እናልፋለን።